መጀመራችሁ በፊት ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ እንድትጀምሩ። ዛሬ ግን ስለ ክርስቲያኒቲ ከክርስቲያኒቲ ውስጥ መጀመሪያ የተመሰረተው ማነው? ኦርቶዶክስ። ኦርቶ ማለት ቀጥተኛ ማለት ነው። ዶክስ ማለት ደግሞ እምነት፣ ሃይማኖት፣ ጽናት ማለት ነው። ቀጥተኛ ሃይማኖት ማለት ነው። እና ኦርቶዶክስ የተመሰረተው በአንደኛው ሴንቸሪ በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። እና ኦርቶዶክስ ሲመሰረት በጣም ብዙ ነቀፎች እንደነበሩበት፣ በጣም ብዙ ተጋድሎ፣ በጣም ብዙ የሆነ በቃ ተጋድሎ ነበረባቸው። ከዛ ውስጥ ደግሞ ከኦርቶዶክስ ውስጥ ካቶሊኮች ወጡ። ሰፋ ስለሚል ቪዲዮን እንዳይበዛ በሚለው ነው እንደዚህ ያደረጉት እና ካቶሊክ ወጣ። ካቶሊክ ማለት ደግሞ ዩኒቨርሳል ማለት ነው። ካቶሊክ ማለት ዩኒቨርሳል ወይም ዓለም አቀፍ ማለት ነው። እና ካቶሊኮች ወጡ። ካቶሊኮችን እንደምናያቸው በትንሽ ነገሮች አይደለም የምንለያየው። ካቶሊኮች ሲወጡ እኛ የምናስበው በአሁን ዘመን ጫማቸውን አድርገው ስለሚገቡ ፀጉራቸውን ስለሚያሳዩ ምናምን በሱ አይደለም። በመጽሐፍ ቅዱስ ውስጥ ዲቴል ማየት ከፈለጋችሁ ሌላ ጊዜ ያሳያችሁ ያለው። ከዛ ከካቶሊክ ውስጥ ማንጣ ፕሮቴስታንት፣ አሁን የምናየው ፕሮቴስታንት ጋር ወጡ። በጣም ብዙ አይነት ፕሮቴስታንት ሊኖሩ ይችላል፣ ግን እኔ ዲቴል ለማሳየት የፈለግኩት ማርቲን ሉተር የመሰረተውን ማለት ነው። እና በቴሪቶሪያሊዝም ወይም እርስ በእርስ ማለት ስልጣን ሹማምንቶች እርስ በእርስ ነበር የሚሾሙት። ከስር ያሉት ሰዎች ማለት ነው አይታዩም ነበር እና ፕሮቴስት አድርገው እምቢ ብለው ዲሞክራሲያቸውን አስጠብቀው ወጡ ማለት ነው። የዲሞክራሲ አባት የምንለው ማርቲን ሉተር ለዛ ነው። እና ፕሮቴስት ማለት እምቢ ማለት ነው። እና ፕሮቴስታንት ካቶሊክ የተመሰረተ ማለት ከኦርቶዶክስ አሁን ኦርቶዶክስ የማንንም ሃይማኖት ለመጥቀፍ ሳይሆን ታሪኩን ሂስትሪ እና ይህን ለማወቅ ነው። ሌላ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ፓርቱ ለብዙ ሰው እንዲደርስና እንድታወቅ ላይክ፣ ሼር፣ ኮፒ ሊንክ በተለይ ኮፒ ሊንኩ እንዳይረሳ ፕሊዝ። የፈለገ ነገር ቢሆን ኮፒ ሊንክ እያደረጋችሁ በሌላ ነገር እንድሰራላችሁ ከፈለጋችሁ። አንደኛ ደግሞ የሚበላው ሃይማኖት እስላም ነው። ስለ እስላም ሂስትሪ እንድሰራላችሁ። የትኛውም ሃይማኖት ወዳለሁ፣ ካቶሊክም፣ ፕሮቴስታንትም፣ ኦርቶዶክስም ሁላችንም ወዳለሁ፣ አከብራለሁ። እውነታን ነው የምናገረው። አመሰግናለሁ።